ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች፣ እኔ ፋሲል ነኝ። ዛሬም በሌላ አስገራሚ መረጃዎች ተመልሼ መጥቻለሁ። የባለፈውን ቪዲዮ እንደወደዳችሁት እንደጠቀማችሁ ተስፋ አደርጋለሁ። ዛሬም ደግሞ የአሜሪካ መንግስት ያወጣቸውን አዳዲስ የሆኑ ህጎችን እንመለከታለን። ከዚህም በተጨማሪ ደግሞ ለእናንተ ይጠቅማሉ ያልኳቸውን ነገሮች ይዤላችሁ ቀርብ ያለው እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ወደ አመጣሁላችሁ የመጀመሪያ መረጃ በቀጥታ እንተላልፋለን። የዶናልድ ትራምፕ መንግስት እንግዲህ አሁን አዲስ የሆነ መመሪያ ተግብሯል። ከማርች 1 ጀምሮ መተግበር ተጀምሯል የሚባለው ይህ ነገር ምንድነው? በተለይ ደግሞ በግሪን ካርድ ስታተስ ላይ ላሉ እና ለሌሎችም ኢሚግራንትስ ስታተስ ላይ ላሉ በሙሉ ይሄ ህግ ወይም ይሄ ክልከላ በጣም ከባድ ነው። ምንድነው የሚለውን ከአንድ የህግ ባለሙያ አቶ ሙሉ አለም አስደምጣችኋለሁ ማለት ነው። ይሄም እንደሆነ አብረን የምንከታተል ይሆናል። አንዱ ግሪን ካርድ ላይ እንግዲህ የተመለከትነው ወይም ከማርች 1 ጀምሮ ተግባራዊ ይሆን ያለው የስሞል ቢዝነስ አድሚኒስትሬሽን ከማርች 1 ጀምሮ በግሪን ካርድ ላይ ያሉ ሰዎች ብድር መውሰድ እንደማይችሉ ገልጿል። ለዚህ ወይም ደግሞ የስሞል ቢዝነስ አድሚኒስትሬሽን ይሰጠው የነበረውን በጣም አነስተኛ የሆነ የኢንትረስት ሬት ለአሜሪካኖች ብቻ ወይም አሜሪካን ናሽናልስ ለሆኑ ሰዎች ብቻ እንደሚሰጥ ገልጿል። ስለዚህ ግሪን ካርድ ሆልደር ወይም ደግሞ ሌላ አይነት የኢሚግሬሽን ስታተስ ያላቸው ሰዎች ከስሞል ቢዝነስ አድሚኒስትሬሽን ዝቅተኛ የሆነ ኢንትረስት ያለው ሎን መውሰድ እንደማይችሉ ከማርች 1 ጀምሮ አሳውቋል። ይሄ እንግዲህ ትልቅ ለውጥ ነው። ምክንያቱም ብዙ ሰዎች አሜሪካ ውስጥ በግሪን ካርድ ሆነው ለብዙ ዓመት የኖሩ ስሞል ቢዝነስ ራን የሚያደርጉ አሁንም ማድረግ የሚችሉ እና እያደረጉ ያሉ ሰዎች አሉ። እነዚህ ከስሞል ቢዝነስ አድሚኒስትሬሽን በሚወስዷቸው ዝቅተኛ ኢንትረስት ባላቸው ሎኖች ተጠቃሚዎች ነበሩ። አሁን ግን ይሄን የአዲሱ የትራምፕ አድሚኒስትሬሽን ከልክሏል። ይሄ አንደኛው ለውጥ ነው። ሁለተኛው በግሪን ካርድ ላይ የምንመለከተው ለውጥ አንድ ሰው ግሪን ካርድ ሆልደር ሆኖ ከአሜሪካ ውስጥ ሲወጣና ሲገባ ባዮሜትሪክስ ሁሌ እንዲወሰድ ዲኤችኤስ አዟል። ስለዚህ ኢንትሪ ኤንድ ኤግዚት ሁሉ ጊዜ ሬጂስተርድ ይሆናል፣ ባዮሜትሪክስ ይወሰዳል። ከዚህ በፊት ጀስት ግሪን ካርድ ያለው ሰው እንደ ሲቲዝን እንዳለው ሰው በቀላሉ የሚገባበትና የሚወጣበት ሁኔታ ነበር። አሁን ግን ባዮሜትሪክሱን በየጊዜው እየወሰዱ ኤኒ አዘር ወንጀል ካለው ባክግራውንድ የበለጠ ኢንቨስቲጌሽን የሚያስፈልጋቸው ፔንዲንግ ኬዞች ካሉበት የግሪን ካርድ ሆልደር የሆነ ሰው ሊታሰር ይችላል ሲገባና ሲወጣ ማለት ነው። የዚህ የባክግራውንድ የመውሰዱ ዓላማ ፔንዲንግ ክሪሚናል ኬዝ ያላቸው ሰዎች ፍላግ ያደርግባቸዋል የባክግራውንድ ቼክ ላይ ማለት ነው፣ ባዮሜትሪክስ ሲወሰድባቸው። ስለዚህ ዲኤችኤስ ሪሙቫል ፕሮሲዲንግ ላይ ሊያስቀምጣቸው ይችላል። ይሄ ነው አንዱ ሲግኒፊካንስ የባዮሜትሪክስ መውሰድ ማለት ነው። ሁለተኛ ወደ ሀገራቸው ለምሳሌ በግሪን ካርድ ላይ ያሉ ግን አሳይለም ላይ ያሉ ሰዎች ከሆኑ ለምሳሌ ማለትም ከአሳይለም ተነስተው ግሪን ካርድ ያገኙ ሰዎች ወደ ሀገራቸው ሲሄድ ይሄ ትልቅ ፕሮብሌም ሊፈጥርባቸው ይችላል። አሁን ላይ ባዮሜትሪክስ መውሰድ ኢዘር ሲገቡ ሊታሰሩ ይችላሉ። ፍሪቭለስ አሳይለም አስገብተው ግሪን ካርድ አግኝተው ወደ ሀገራቸው ሄዳቸዋል፣ ስለዚህ ውሸት ነበር አሳይለማቸው የሚል ምክንያት ሊሰጥ ይችላል ዲኤችኤስ። ኦር በኋላ ላይ ለናቹራላይዜሽን ፋይል ሲያደርጉ N400 ለሲቲዝንሺፕ ፋይል ሲያደርጉ ይሄ ፍላግ ሊያደርግባቸው ይችላል፣ ሂስትሪው ሊቀመጥ ይችላል ማለት ነው። ወደ ሀገራቸው መሄዳቸውን ባዮሜትሪክሳቸውን ሊያመለክት ይችላል። በቀላሉ ይሄን መደበቅ የማይቻልበት ሁኔታ ይፈጥራል ማለት ነው። እንግዲህ ሶስተኛ በግሪን ካርድ ሂደት ውስጥ የምንመለከተው ግሪን ካርድ ፋይል ያደረጉ ከሪፊጂ ስታተስ ለምሳሌ በዌልካም ኮርስ የመጡ በብዙ ሺህ የሚቆጠሩ በተለያዩ የአሜሪካ ክፍሎች ውስጥ የሚኖሩ ኢትዮጵያንም ኤርትራውያንም ወር ሶማሌዎችም አሉ። እነዚህ አሁን ኢንክሉዲንግ ሌሎች ዜጎች ማለት ነው ለግሪን ካርድ ፋይል ካደረጉ በኋላ ድጋሚ ለኢንተርቪው እየተጠሩ ነው። በእንደዚህ ኢንተርቪው ማሰር እንደሚችል ዲኤችኤስ ለአይስ ኦፊሰሮች ባስተላለፈው ሚሞር ገልጿል። በዚህ ሚሞራንደም ላይ እንደገለጸው ዲኤችኤስ under the custody of DHS አንድ ሰው 1 አመት ሲሞላው እና ሪፊጂ ላይ ብቻ ካለ በዲኤችኤስ ከስተዲ ውስጥ ሆኖ ድጋሚ ኬዙ ሪቪው ሊደረግለት ኢንተርቪው ሊደረግለት ይችላል ይላል። ስለዚህ ይሄ ከስተዲ የሚለውን ዲኤችኤስ ኢንተርፕሬት ያደረገው ማሰር ይችላል በሚል ነው። ሚኒሶታ ላይ ፍርድ ቤቶች ይሄን ሪጀክት እያደረጉት ነው፣ ግን ፋይናል የሆነ ዲሲሽን አላገኘም እስካሁን ይሄ ኢንተርፕሪቴሽን። ስለዚህ ይሄ ሲግኒፊካንት ለውጥ ነው ማለት ነው። ምናልባት አራተኛው ለኢምፕሎይመንት ቤዝድ ግሪን ካርድ አፕሊካንቶች የሚመለከት ነው። ከዚህ በፊት የነበረውን የፕሪሚየም ፕሮሰሲንግ አሁን ደብል አድርጎታል። አንድ ሰው የኢምፕሎይመንት ቤዝድ ግሪን ካርድ ፕሮሰስ ለማድረግ ካሰበና
ይሄን ደግሞ በ30 ቀን ውስጥ USCIS ፕሮሰስ እንዲያደርግለት ከፈለገ ከዚህ ፊት የሚከፍለው 1500 አካባቢ ብር ነበር፣ አሁን ዶላር ነበር። አሁን ግን ወደ 3000 ብር ኦልሞስት 3000 ብር አድርሶታል። ዋጋው በጣም ጨምሯል። ለፕሪሚየም ፕሮሰሲንግ ኤንድ ኢምፕሎይመንት ቤዝድ ለሆነ ነው። ይሄ ለሁሉም ግሪን ካርዶች የሚመለከት አይደለም። በስራ ምክንያት ግሪን ካርድ አፕላይ ለሚያደርጉ ሰዎች እና እነሱም ሆነው ፕሪሚየም ፕሮሰሲንግ ፈጣን የሆነ ፕሮሰሲንግ ለሚፈልጉ ሰዎች ነው። እሺ እንግዲህ እንደተመለከታችሁት ነው የዶናልድ ትራምፕ መንግስት አስተዳደር እንግዲህ አዳዲስ የሆኑ በተለይ ደግሞ ግሪን ካርድ ሆልደርስ በሬፊውጂ በሌሎችም እንደዚህ አይነት ስታተስ ላይ ያሉትን በጣም የሚያስጨንቁ በጣም ከበድ ያሉ መመሪያዎችን እያወጡ እንግዲህ ኢሚግራንትን በተለያየ አይነት መንገድ ብቻ ከብዙ ነገሮች ማውጣት ነው የሚፈልጉት። እንግዲህ ዶናልድ ትራምፕ ይሄ ነው መጀመሪያም ዓላማቸው ኢሚግራንትስ ከሚለው ነገር ጋር ያለባቸው ጸብ ይሄ ነው። እነዚህ የሰማችኋቸው 4 የተለያዩ መረጃዎች አንደኛ ከስሞል ቢዝነስ አድሚኒስትሬሽን አነስተኛ የሆነ ብድር ከሚሰጥባቸው መንገዶች ማውጣታቸው፣ ሁለተኛ ግሪን ካርድ ሆልደርስ ደግሞ የባዮሜትሪክስ ምርመራ ሁል ጊዜ ሲገቡና ሲወጡ ባዮሜትሪክስ እንዲሰጡ መደረጋቸው፣ ይሄ ደግሞ ብዙዎችን በጣም ችግር ውስጥ ሊከት የሚችል ነገር ሊሆን ይችላል። በተለይ ደግሞ ረዘም ያለ ጊዜ ከሀገራቸው ወጥተው የሚመለሱ ከሆነ ደግሞ ግሪን ካርድ ሆልደርስ የሚሆኑ በተለይ ደግሞ አሳይለም ጠይቀው ከዛ ወደ ግሪን ካርድ ያደጉ ደግሞ ዜጎችም ወደ ሀገራቸው ቢሄዱ ግሪን ካርድ ይዘው ወይም ግሪን ካርድ ስታተስ ላይ ደርሰው ከዛ ወደ ሀገራቸው ይመለሱ ለምንድን ነው ታዲያ አሳይለም የጠይቃችሁት? እና ሌሎችም እንደዚህ የመሳሰሉ በጣም ከባድ የሆኑ ህጎችን ነው እያወጣ ያለው የዶናልድ ትራምፕ አድሚኒስትሬሽን። ስለዚህ ይሄ ነው የመጀመሪያው የያዝኩላችሁ መረጃ። ሌላው ምንድን ነው ስለ ግሪን ካርድ የበለጠ እንድታውቁ ስለ ግሪን ካርድ እና ስለ ሲቲዝንሺፕ ልዩነቱንም እንድታውቁ ፈልጋለሁ። በተለይ ደግሞ አዳዲስ የሆኑ ነገሮች እየወጡ ስለሆነ በተለይ ደግሞ ግሪን ካርድ ለያዛችሁ ማለት ነው። ስለዚህ የበለጠ ማወቅ ያለባችሁ አንዳንድ ነገር አለ ብዬ ተስፋ አደርጋለሁ። አንድ ሰው ግሪን ካርዱን እያሳደሰ ብቻ መኖር ይችላል? ብዙ ጊዜ እንላለን ግሪን ካርድ ከያዘ አንድ ሰው ከዛ 3 ዓመትም 5 ዓመትም ቆይቶ ወደ ሲቲዝንሺፕ ወይም ደግሞ ለሲቲዝን ማመልከት ይችላል። ኤን400 ፎርምን ሞልቶ ወደ ሲቲዝን መግባት ይችላል ወይም ደግሞ ማመልከት ይችላል ብለን ብዙ ጊዜ እናወራለን። በዚህ ቪዲዮ ላይም በጣም በተደጋጋሚ ጊዜ የጠቀስኩት ነገር ነው። ሆኖም ግን አንድ ሰው ሲቲዝን ሳይሆን ወይም ደግሞ ለሲቲዝን ሳያመለክት ዝም ብሎ ግሪን ካርዱን እያሳደሰ መኖር ይችላል? ምን ትላላችሁ? በተለይ ደግሞ በአሜሪካ የምትገኙ ኢትዮጵያውያን ይህንን ነገር የበለጠ እንደምታውቁት ወይም ደግሞ ለማወቅ እንደምትፈልጉ ጥርጥር የለውም። በተለይ ደግሞ በተለያዩ አይነት ምክንያቶች ሄዳችሁ በግሪን ካርድ ሆልደር ሲሆናችሁ ለምሳሌ ኮንዲሽናል ግሪን ካርድ የያዛችሁ ይጠቅማችኋል መረጃው። አዎ አንድ የኢትዮጵያ ተወላጅ ወይም ማንኛውም የውጭ ሀገር ዜጋ በአሜሪካ ውስጥ የቋሚ ነዋሪነት መብት ወይም ግሪን ካርድ ካለው ግሪን ካርዱን በየ10 ዓመቱ እያሳደሰ ለፈለገው ያህል ጊዜ መኖር ይችላል። የግድ ወደ አሜሪካ ዜግነት መቀየር ወይም መቀየር የለበትም። ይሁን እንጂ ግሪን ካርድን ብቻ ይዞ መቀጠልና ወደ ዜግነት አለመቀየር የራሱ የሆኑ ጥቅሞችና ጥንቃቄ የሚሹ ነጥቦች አሉት። ስለዚህ ማንኛውም ሰው ግሪን ካርድ ሆልደርስ ወይም ደግሞ የግሪን ካርድ ስታተስ ላይ ያለ ማንኛውም ሰው ግሪን ካርዱን እያሳደሰ ለፈለገው ዓመት በህይወት እስካለ ድረስ እያሳደሰ መቀጠል ይችላል ነው። ግን ምንድን ነው ልዩነቱ? አንድ ሰው ሲቲዝን ቢሆንና ግሪን ካርዱን ይዞ ቢቀጥል ምንድን ነው ልዩነቱ? ምን ያሉት ገደቦች አሉ? ምን ልዩነት አለ በመካከላቸው ያለው እንመለከታለን። ግሪን ካርድን እያሳደሱ የመኖር ጥቅሞች እንመለከታለን። የኢትዮጵያ ዜግነትን ስለ ኢትዮጵያ ስለሆነ የምናወራው ስለ ኢትዮጵያውያን፣ ስለ ኤርትራውያን አጠቃላይ ለሌሎቻችሁም ለሁላችሁም ይመለከታል። የኢትዮጵያ ዜግነትን ይዞ መቆየት በተመለከተ ወደ አሜሪካ ዜግነት ካልተቀየረ የኢትዮጵያ ዜግነትን በህግ ደረጃ እንደያዙ መቀጠል ይቻላል። ይህም በኢትዮጵያ ውስጥ ያለውን የዜግነት መብት ለምሳሌ መሬት የመያዝ ወይም በፖለቲካ የመሳተፍ መብት ለማስጠበቅ ይረዳል። ስለዚህ አንድ ሰው ግሪን ካርድ እንደያዘ ብቻ ግሪን ካርዱን እያሳደሰ ለምሳሌ መጀመሪያ በጋብቻም ይሁን በኢንቨስትመንት ወይም በስራ ሲገባ ኮንዲሽናል ግሪን ካርድ ይሰጠዋል። ይሄ ማለት የ2 ዓመት ግሪን ካርድ በጋብቻም ይሁን። ከዛ በኋላ ያንን 2 ዓመት ግሪን ካርዱን ልክ ሊጠናቀቅ 90 ቀን ሲቀረው ሄዶ ለ10 ዓመቱ ግሪን ካርድ ያመለክታል። ከዛ በኋላ የ10 ዓመቱ ግሪን ካርድ ከተሰጠው በኋላ 10 ዓመት የቋሚ ግሪን ካርድ ነው። ስለዚህ 10 ዓመት በደንብ በግሪን ካርዱ መኖር ይችላል ማለት ነው። አሁን ምንድነው ጥቅሙ? ከዛም በኋላ ደግሞ ልክ 10 ዓመቱ ሊጠናቀቅ ደግሞ የተወሰኑ ጊዜያት ሲቀሩት ደግሞ ሌላ የ10 ዓመት ግሪን ካርድ ማመልከት ይችላል ወይም ለማሳደስ። ምንድነው ጥቅሙ ካላችሁ
እዚህ ለምሳሌ ኢትዮጵያ የነበረ ከሆነ የኢትዮጵያ ዜግነቱን እንዳያጣ ይረዳዋል። ምክንያቱም ሁለት ማንነት ወይም ዱዋል ሲቲዝን ይዞ መኖር ስለማይቻል ማለት ነው፣ ስለማይፈቀድ። ስለዚህ ዜግነት ካገኘ አሜሪካ ውስጥ የኢትዮጵያ ዜግነቱን በራሱ መብት እንዳቆመ ተደርጎ ወይም እንደተወ ተደርጎ ስለሚቆጠር ከዛ በኋላ የሚወጣው ካርድ አለ፣ ስለሱ እንመለከታለን። ለማንኛውም ግን ግሪን ካርዳቸውን አብዛኞቹ ይዘው የሚቀጥሉትና ሲቲዝን የማይሆኑበት ትልቁ ምክንያት የኢትዮጵያ ዜግነታቸውን ማጣት ስለማይፈልጉ ነው። ለምን? በኢትዮጵያ ዜግነታቸው አንዳንድ የሆኑ መብቶች ይኖራቸዋል። ልክ እዚህ ላይ አሁን እንደውም የተጠቀሰው መሬት የመያዝ በፖለቲካ የመሳተፍና ሌሎችም ትልልቅ መብቶችን ስለሚሰጣቸው በግሪን ካርድ ስታተሳቸው ብቻ እንዲቆዩ ይፈልጋሉ። ስለዚህ የኦሪጂን አይዲ ፍላጎት አለመኖር የቢጫ ካርድ የሚባል ደግሞ አለ። የቢጫ ካርድ የምታወጡት መቼ ነው? ልክ የአሜሪካ ሲቲዝን ስትሆኑ የኢትዮጵያ ዜግነታችሁን እንደምታጡ የሚያሳውቅ የሆነ የራሳችሁ ውሳኔ አላችሁ ማለት ነው። ወይም ደግሞ አንድን ዜግነት ስታገኙ ሌላውን ዜግነት እየተዋችሁ ነው ማለት ነው። ስለዚህ አንድ ሰው የአሜሪካ ዜግነት ሲያገኝ የኢትዮጵያ ዜግነቱን እየተወ ነው። ሆኖም ግን በኢትዮጵያ ባሉ አንዳንድ ጉዳዮች ላይ ምንም እንኳን ሙሉ ለሙሉ የሲቲዝን ያህል ወይም የዜግነት ያክል መብት ባይሰጠውም አንዳንድ ሁኔታዎች ላይ ለመሳተፍ ግን ቢጫ ካርድ የምትባል የሚያወጣት ካርድ አለች። ስለዚህ ይሄ ነው። አብዛኞቹ ግን ግሪን ካርድ ሆልደሮች ይሄ መብት ስለማይፈልጉ ወይም ደግሞ ያችን ቢጫ ካርድ ማውጣት ስለማይፈልጉ ግሪን ካርዳቸውን እንደያዙ እና እያሳደሱ ይቆያሉ ማለት ነው። ዜግነት ካልተቀየረ ትውልደ ኢትዮጵያዊ የሚያሰኘውን የቢጫ ካርድ ማውጣት አያስፈልግም። ስለዚህ የቢጫ ካርድ ማውጣት የሚያስፈልገው መቼ ነው? ልክ የአሜሪካ ዜግነት የምታገኙ ከሆነ ብቻ ነው። ሊታወቁ የሚገቡም ደግሞ ገደቦች አሉበት ግሪን ካርድ። ምንድን ነው ይሄ ገደቡ? ግሪን ካርድ ይዞ ብቻ መቀጠል ከዜግነት ጋር ሲነጻጸር የሚከተሉት ልዩነት ይኖርበታል። አንድ፣ የመባረር ስጋት። ሌላኛው ደግሞ ከሀገር ውጭ ረጅም ጊዜ መቆየት። ቀደም ሲል አንስተነዋል፣ ከዚህ በፊትም በጣም በተደጋጋሚ ጊዜ አንስተነዋል። የዶናልድ ትራምፕ መንግስት አስተዳደር በግሪን ካርድ ስታተስ ላይ ሆናችሁ ረጅም ጊዜ ከቆየ፣ እርግጥ ነው የዶናልድ ትራምፕ አስተዳደር ብቻም ላይሆን ይችላል፣ ከዛም በፊት ያለ ህግ ሊሆን ይችላል። ግን ግሪን ካርድ ይዛችሁ ግን ረዘም ያለ ጊዜ ከ6 ወርና ከ1 ዓመት በላይ ወደ ሀገር ቤት ገብታችሁ ለምሳሌ ኢትዮጵያ ውስጥ ዝም ብላችሁ የምትቆዩ ከሆነ ጥያቄ ይፈጥራል። ለምንድን ነው ግሪን ካርድ የተሰጠህ? እዚህ በቋሚ መኖሪያነት እንድትቆይ ነው ወይም ቋሚ ነዋሪ እንድትሆን ነው። ግን ግሪን ካርድ ከያዝክ በኋላ ከሰጠንህ በኋላ ሄደህ ወደ ሀገር ቤት ደግሞ ብዙ ቆየ፣ ስለዚህ አትፈልገውም፣ የዚህ ነዋሪነትን አትፈልገውም፣ ለጊዜያዊነት ብቻ ነው የመጣው ተብላችሁ ኢቭን ግሪን ካርዳችሁን እንድትቀሙ ሊደረግ ይችላል። ሌላው ደግሞ የቤተሰብ ስፖንሰርሺፕን በተመለከተ ትልቁና ዋነኛው ብዙዎች አሜሪካ ከሄዱ በኋላ የሚያሳስባቸው ነገር ቤተሰባቸውን ማምጣት ነው። ሆኖም ግን በቤተሰብ ስፖንሰርሺፕነት በተመለከተ ዜግነት ያላቸው ሰዎች ለቅርብ ቤተሰቦቻቸው ለምሳሌ ለወላጆች የሚያደርጉት የስፖንሰርሺፕ ሂደት ፈጣንና ሰፊ ነው። ግሪን ካርድ ላይ ግን አንዳንድ ገደቦች አሉ። ምን አይነት ገደቦች አሉ የሚለውን ወደ በኋላ እንመጣበታለን። ሌላው ነገር ግሪን ካርዱን የማሳደስ ሂደት ነው። ግሪን ካርዳችሁን ታዲያ እንዴት ነው የምታሳድሱት ካላችሁ ግሪን ካርዱ ከማለቁ ከ6 ወር በፊት ፎርም I-90 በመሙላት ማሳደስ ትችላላችሁ። አሁን የኮንዲሽናል ግሪን ካርድ ላይ ሆናችሁ ለምሳሌ 2 ዓመቱ የኮንዲሽናል ግሪን ካርድ ላይ ሆናችሁ ወደ ቋሚ የግሪን ካርድ ለማሳደስ ወይም ወደ 10 ዓመቱ ግሪን ካርድ ለማሳደስ 90 ቀን ነው። አሁን ግን አንድ ጊዜ የ10 ዓመቱን ግሪን ካርድ ከያዛችሁ በኋላ ግን ወደ ሌላኛው የ10 ዓመት ግሪን ካርድ ለመዛወር ከፈለጋችሁ ግን 6 ወር ሊጠናቀቅ 6 ወር ሲቀረው I-90 የተባለውን ፎርም ሞልታችሁ ግሪን ካርዳችሁን ማሳደስ ትችላላችሁ ማለት ነው። ዋናው ነጥብ ካርዱ ቢያልፍም እንኳን የቋሚ ነዋሪነት ስታተስ ወይም ፐርማነንት ሬዚደንሲ አይጠፋም። ነገር ግን ለስራ፣ ለጉዞና ሌሎች ህጋዊ ጉዳዮች ወቅታዊ የሆነ ካርድ የመያዝ ግዴታ ነው። ምክንያቱ ለምሳሌ እንዳልኳችሁ ከአሜሪካ ወጣችሁ ለ6 ወር ወደ ሀገር ቤት መምጣት ትፈልጋላችሁ። የዛ ጊዜ ግሪን ካርዳችሁ መያዛችሁ በጣም አስፈላጊ ነው። ምክንያቱም ግሪን ካርድ ሆልደር ነኝ የሚለውን ነገር ማሳወቅ ይኖርባችኋል ማለት ነው። በአጭሩ አንድ ሰው የአሜሪካ ዜጋ የመሆን ፍላጎት ከሌለው ግሪን ካርዱን በየጊዜው እያሳደሰ በህጋዊ መንገድ በህይወት እስካለ ድረስ መኖር ይችላል ማለት ነው። ሌላው የ2 ዓመት የመጀመሪያ ኮንዲሽናል ግሪን ካርድ የሚሰጠው ለእነማን ነው? ይሄን ከዚህ በፊትም ተነጋግረንበታል። ኮንዲሽናል ግሪን ካርድ የሚሰጠው አንድ በጋብቻ በኩል ወደ አሜሪካ ለሚሄዱ ሰዎች፣ ሌላው ነገር ደግሞ በስራ ምክንያት ለሚሄዱ ለኢንቨስትመንት ማለት ነው። ለምሳሌ በኢንቨስትመንት ለሚሄዱ ወይም ደግሞ ኢንቨስተር ቤዝድ የሆኑ ደግሞ EB5 የሚባል ቪዛ ለሚሄዱበት
ስለዚህ በዛ መንገድ ደግሞ ለሚሄዱ ኮንዲሽናል የሆነ 2 ዓመት ግሪን ካርድ ይሰጣል። ለምንድን ነው መጀመሪያ ላይ 2 ዓመት ግሪን ካርድ የሚሰጠው? ለምንድን ነው የ10 ዓመቱ መጀመሪያ ላይ የማይሰጠው የሚለው እንመለከታለን። አንድ ሰው የአሜሪካ ዜጋ ወይም የቋሚ ነዋሪ ግሪን ካርድ ሆልደር ከሆነ ሰው ጋር ተጋብቶ ግሪን ካርድ ሲያገኝ የጋብቻው ዕድሜ ከ2 ዓመት በታች ከሆነ የሚሰጠው የ2 ዓመት ግሪን ካርድ ነው። ዓላማው ምንድነው ካላችሁ ጋብቻው እውነተኛ መሆኑንና ለጥቅም ወይም ለኢሚግሬሽን ብቻ ተብሎ የተደረገ አለመሆኑን ለማረጋገጥ ነው። ከዚህ በፊትም ይሄ ነገር አይተነዋል። አንድ ሰው የአሜሪካ ሲቲዝን ሲሆን እንደዚሁም ደግሞ ግሪን ካርድ ሆልደር የሆነ አንድ አሜሪካ ውስጥ ያለ ሰው በጋብቻ ከሌላ አዲስ ሰው ጋር ሲጣመር ኮንዲሽናል የሆነ ግሪን ካርድ ለ2 ዓመት ይሰጠዋል። ያ ምንድነው ዓላማው? 2 ዓመቱ የትዳር ጊዜ እንዴት ነው? እውነተኛ ነው ወይ ይሄ ትዳር ወይስ ደግሞ ለዶክመንት ብቻ የሚፈልግ ትዳር ነው የሚለው ማጣራት ስለሚፈልግ USCIS የ2 ዓመት ኮንዲሽናል የሆነ ግሪን ካርድ ይሰጣል። ማሳሰቢያው ካርዱ ከማለቁ ከ90 ቀናት በፊት የ2 ዓመቱን ገደብ ለማንሳት ፎርም I-751ን መሙላት አለበት። ያ ካልተደረገ ግሪን ካርዱ ይቃጠላል። ስለዚህ አሁን ኮንዲሽናል ግሪን ካርድ የተሰጣቸው በኢንቨስተር ቤዝድም ይሁኑ በጋብቻ ይሁን ብቻ በተለያዩ አይነት መንገዶች እንዲህ አይነት የ2 ዓመት ኮንዲሽናል ግሪን ካርድ የሚሰጣቸው ሰዎች ያን ጊዜ ልክ ግሪን ካርዳቸው ከማለቁ ከ90 ቀን በፊት ሄደው ለ10 ዓመቱ ግሪን ካርድ ማመልከት ይኖርባቸዋል ማለት ነው። በኢንቨስትመንትም ለመጡ በጋብቻም ለመጡ። አሁን እዚህ ጋር ቁልፍ ልዩነቶቹ ምንድን ናቸው? የ10 ዓመቱ ግሪን ካርድ በየ10 ዓመቱ የሚታደስ ወይም ሪኒው ሲሆን የ2 ዓመቱ ግሪን ካርድ ግን ገደቡ የሚነሳ ነው። ስለዚህ የ2 ዓመቱ ግሪን ካርድ እንዳልኳቸው ኮንዲሽናል ስለሆነ ከመቃጠሉ በፊት ቶሎ መታደስ አለበት ማለት ነው። ልጆችን በተመለከተ ደግሞ ልጆች አብረው የሚሄዱ ከሆነ ደግሞ K2 የሚባለው ቪዛ ወይም በስፖንሰርሺፕ ማለት ነው የ2 ዓመት እነሱም ኮንዲሽናል የሆነ ግሪን ካርድ ይሰጣቸዋል ማለት ነው። አሁን ልዩነቱ ምንድን ነው? በግሪን ካርድ የያዘ ሰውና ሲቲዝን የሆነ ሰው ምንድን ነው ልዩነታቸው የሚለውን እንምጣበት። አሁን ዜግነት ያለው ሰው ወይም ሲቲዝንሺፕ ያመለከተና ወይም ሲቲዝንሺፕ የተሰጠው በፌደራል ምርጫዎች ለምሳሌ በፖለቲካ ደረጃ ከመጣችሁ ለፕሬዚደንሻል መወዳደር ይችላል። በየትኛውም አይነት የፖለቲካ ተሳትፎ ውስጥ መግባትና መምረጥን ይችላል። ግሪን ካርድ ያለው ሰው ደግሞ እንደዚህ አይነት ድምፅ መስጠትን መመረጥን አይችልም። ይሄ ከፖለቲካል ሳይድ አንጻር ነው። ሌላዎቹን ነገሮች ደግሞ ስንመለከት የመባረር ስጋት ነው፣ ዲፖርቴሽን። አሁንም ቢሆን ግሪን ካርድ ሆልደር ከሆነ የመባረር ስጋቱ በጣም ከፍተኛ ነው፣ ወይም ደግሞ አደጋው ከፍተኛ ነው ከሲቲዝን በላይ። ዜግነት ያለው አንድ የዜግነት ካገኘ በኋላ እንደው በማጭበርበር ካልሆነና ይሄ በጣም ከባድ ካልሆነ በቀር የመባረር ምንም ስጋት የለበትም። ለምን? አሜሪካ እንደገዛ ሀገሩ ስለምትታወቅ ወይም ስለምትወሰድ ማለት ነው። ግሪን ካርድ ያለው ግን ከባድ ወንጀሎችን ከፈጸመ ወይም የኢሚግሬሽን ሕግጋትን ከጣሰ የመኖሪያ ፈቃዱ ወዲያውኑ ተሰርዞ ወደ ሀገሩ እንዲመለስ ይደረጋል። ሌላው ከሀገር ውጭ የመቆየት መብትን በተመለከተ ዜግነት ያለው ሰው የአሜሪካ ፓስፖርት ስለሚይዝ በፈለገው አገር ለፈለገው ያህል ጊዜ መኖር ይችላል። በማንኛውም ጊዜ ወደ አሜሪካ የመመለስ ሙሉ መብት አለው። ምክንያቱም ያን ጊዜ ሲቲዝን ሲሆን አንድ ሰው የአሜሪካ ፓስፖርት ነው የሚይዘው፣ የኢትዮጵያ ፓስፖርት አይደለም። የአሜሪካ ፓስፖርት ስለሚይዝ ሂዝ ጀስት አን አሜሪካን። ስለዚህ በፈለገው ሰዓት መግባት በፈለገው ሰዓት መውጣት ይችላል። ወዴትም እንደማይሄድ ይታወቃል ማለት ነው። ወደ ግሪን ካርድ ሆልደር ስንመጣ ግን ከአሜሪካ ውጭ ከ1 ዓመት በላይ ወይም በተደጋጋሚ ለረዥም ጊዜ የሚቆይ ከሆነ ነዋሪነቱን ትቷል ተብሎ ካርዱ ሊነጠቅ ይችላል። ለረጅም ጊዜ ለመቆየትም ልዩ ፍቃድ ወይም ሪኢንትሪ ፐርሚት ያስፈልገዋል። ስለዚህ ሪኢንትሪ ፐርሚት ፎርም ሞልቶ ካልሆነ በቀር ዝም ብሎ እንደፈለገ መውጣትና መግባት አይችልም ማለት ነው። አሁን ደግሞ በአዲሱ ደግሞ መንገድ ደግሞ ቅድም የሰማነው መረጃ ላይ አሁን ደግሞ ባዮሜትሪክስ እንዲሰጥ ሁልጊዜ ሲገባም ሲወጣም ባዮሜትሪክስ እንዲሰጥ ተደረገ ማለት ነው ከማርች 1 2026 ጀምሮ። ይሄ ደግሞ ማለት ምንድነው? በጣም ቆይታ ካበዛ ይሄ ሰው ልክ ሲገባ ፍላግ ያበራበታል ማለት ነው። ኦኬ ቆይታል፣ ስለዚህ ነዋሪነትን ትታል ተብሎ ዲፖርት ሊደረግ የሚችልበት አደጋ በጣም ከፍተኛ ነው ማለት ነው። የቤተሰብ ስፖንሰርሺፕ፣ ይሄ ትልቁ ነገር ብዙዎቻችሁ የሚያሳስባችሁ ትልቁ ነገር ቤተሰብ ስፖንሰርሺፕ ነው። ሲቲዝን የሆነ ሰው ለወላጆቹ ለወንድሞቹና እህቶቹ እንዲሁም ላገቡ ልጆቹ ሳይቀር ስፖንሰር ማድረግ ይችላል። ሂደቱም ፈጣን ነው። እርግጥ ነው አሁን የኢሚግራንት ቪዛ ፖዝ ላይ ነው ያለው። ይህንን ከግምት ውስጥ ማስገባት ያስፈልጋል። ግን ይሄ ነገር አንድ ቀን ይወገዳል። ግሪን ካርድ ያለው ስፖንሰር ማድረግ የሚችለው ለትዳር አጋሩና ላላገቡ ልጆቹ ብቻ ነው። ለወላጆቹ ወይም ለወንድም እህት ስፖንሰር ማድረግ አይችልም። ስለዚህ ግሪን ካርድ ሆልደርስ ወይም በግሪን ካርድ ስታተስ ላይ ያሉ
ገደባቸው ጥቂት የሚባል አይደለም። እዛ መኖርና መስራት ይችላሉ። ሆኖም ግን አንዳንድ እንደዚህ የመሳሰሉ ትልልቅ ነገሮች ላይ ግን ገደብ አለባቸው ከሲቲዝን በላይ ማለት ነው። ማለት ሲቲዝን ምንም ገደብ የለበትም በዚህ ጉዳይ ላይ። የኢትዮጵያ ዜግነት ጉዳይ ዜግነት ያለው የአሜሪካ ዜግነት ሲያገኝ በኢትዮጵያ ሕግ መሰረት የኢትዮጵያ ዜግነቱን በራሱ ያጣል። በኢትዮጵያ ውስጥ መሬት የመግዛት ወይም ኢንቨስት የማድረግ መብት እንዲኖረው የቢጫ ካርድ ወይም ኦሪጂን አይዲ ማውጣት ይኖርበታል። እንግዲህ አንዳንድ ግዢዎችና ለምሳሌ እንደሚባለው ነው የአሜሪካ ሲቲዝን የሆኑ ዳያስፖራዎች ወደ ኢትዮጵያ መጥተው መሬት እንዲገዙ እንደዚህ አንዳንድ ኢንቨስትመንቶች ላይ እንዲሳተፉ ይጠየቃሉ። በዚህ ጊዜ ያችን ኦሪጂን አይዲ የምትባለውን ወይም ቢጫ ካርድ አውጥተው ነው በዛ መሰረት የሚንቀሳቀሱት። ከዛ ውጭ ግን ሌሎች አይነት መብቶች በኢትዮጵያ ውስጥ አይኖራቸውም ማለት ነው። ግሪን ካርድ ያለው ግን አሁንም በህግ የኢትዮጵያ ዜጋ ስለሆነ የኢትዮጵያ ፓስፖርቱን ይዞ ይቀጥላል። በኢትዮጵያ ውስጥ ያለ መብት እንደ ማንኛውም ዜጋ የተጠበቀ ነው። በፖለቲካሊም በሉት በየትኛውም አይነት መንገድ ኢትዮጵያዊ ስለሆነ ልክ እንደ አንድ እዚህ እንደምንኖረው ኢትዮጵያኖች ሁሉ እሱም መብት አለው ማለት ነው። የመንግስት የስራ እድሎችን በተመለከተ ዜግነት ያለው በፌዴራል ደረጃ ያለው አንዳንድ የመንግስት ስራዎች ለምሳሌ በደህንነት ወይም በዲፕሎማሲ ዘርፍ ለዜጎች ብቻ የተፈቀዱ ናቸው። ስለዚህ በዜግነት ያለው እዚህ ውስጥ ሊቀጠር ይችላል። ግሪን ካርድ ሆልደር ከሆነ ግን እነዚህን የመሳሰሉ የስራ መደቦች ላይ ጥንቃቄ የሚሹ የስራ መደቦች ላይ አይመደብም ማለት ነው። ስለዚህ በአጠቃላይ የኢትዮጵያ ዜግነቱን ይዞ መቀጠል የሚፈልግ ሰው ግሪን ካርዱን ብቻ ይዞ መቆየት ይችላል። ነገር ግን ሙሉ ጥበቃና መብት ለማግኘት ዜግነት የተሻለ ነው ማለት ነው። ስለዚህ ይሄ ነው በጣም ከባዱ ነገር ምንድነው? የአሜሪካ ዜግነት ያለው ብዙ መብቶችን ሲያገኝ ግሪን ካርድ ሆልደር ደግሞ የተወሰኑ መብቶችን ያገኛል። አብዛኞቹ ነገሮቹ የተገደቡ ናቸው። በተለይ ደግሞ ዲፖርቴሽን የሚባለው ነገር ግሪን ካርድ ሆልደር ላይ ሊጸና ይችላል ወይም ደግሞ ሊተገበር ይችላል ኤኒ ታይም። ስለዚህ ይሄ ነው ማለት ነው። ከዚህ ጋር በተያያዘ ታዲያ የትራምፕ አስተዳደር አዲስ የሆነ መመሪያ ለማውጣት እየተንቀሳቀሰ ነው ያለው፣ ክርክር ላይ ነው ያለው። አሁን እንግዲህ ብዙ ችግሮች እየተፈጠሩ ነው እና እስካሁን ክርክር ላይ ፍርድ ቤት ክርክር ላይ ነው ያለው። ይሄ ነገር ምንድን ነው የሚለውን እንመለከታለን። በአሜሪካ ምድር ብቻ በመወለድ ዜግነትን የማግኘትን ጉዳይ በተመለከተ ሰሞኑን እየወጡ ያሉት አዳዲስ ነገሮች ምንድን ናቸው የሚል ነው። እንግዲህ ቪዲዮ ላሳያችሁ ነበር፣ ግን ካለው ሰዓት አንጻር ጉዳዩን ብቻ ልተንትንላችሁ። አንድ ሰው በየትኛው አይነት ስታተስ ወደ አሜሪካ ይግባ፣ በቪዚተር ቪዛ ሊሆን ይችላል፣ በማንኛውም አይነት ቪዛ ሊሆን ይችላል፣ ግሪን ካርድ ሆልደር ሊሆን ይችላል ወይም ሲቲዝን፣ ልጁ ወይም ደግሞ እዛ የሚወለደው ልጅ ስለተወለደ እዛ አሜሪካ ምድር ላይ ስለተወለደ ብቻ ዜግነት ያገኛል የሚባል አሰራር ነበር። አሁንም ስቲል እየሰራ ነው ነገር። ታዲያ ምንድን ነው አዲሱ ጉዳይ? በአሁኑ ወቅት በአሜሪካ ፖለቲካ ውስጥ ትልቅ የመነጋገሪያ ርዕስ የሆነው አንድ ሰው የአሜሪካ ምድር ላይ ስለተወለደ አንድ ልጅ ዜግነት ያገኛል የሚለው ጉዳይ ነው። በ2026 ወይም ከዚያ በኋላ ሊተገበር ይችላል ተብሎ የሚወራው በአሜሪካ ምድር በመወለድ ብቻ የሚገኝን ዜግነት ወይም በርዝ ራይት ሲቲዘንሺፕ የማስቀረት እቅድ ዝርዝር ነጥቦች አሉ። አንደኛ፣ የህጉ መሰረት the fourth amendment በአሜሪካ ህገ መንግስት 14ኛው ማሻሻያ ተብሎ የሚጠራው ወይም the 14th አሜንድመንት መሰረት ማንኛውም ሰው በአሜሪካ ምድር ከተወለደ የወላጆቹ የኢሚግሬሽን ሁኔታ ህጋዊ የሚሆኑ አይሆኑ ሳይታይ በቀጥታ የአሜሪካ ዜጋ ይሆናል። ይህ ህግ 1900 ያልኩት ትክክል አይደለም፣ 1868 ዓመተ ምህረት ጀምሮ ሲሰራበት የቆየ ነው። ስለዚህ ከ1868 ጀምሮ ሲሰራበት የቆየው ነገር ምንድነው? ወላጆቹ በየትኛው አይነት ስታተስ ወደ አሜሪካ ገቡ፣ ለጊዜውም ይሁን ለመኖር፣ አንድ ልጅ ግን እዛ ሄደው ኢቭን በዓላማ ማለት ነው ለመውለድ ሄደው እዛ ከተወለደ ልጁ አሜሪካዊ ይሆናል፣ ዜግነት ይሰጠዋል ማለት ነው። አሁን እየተነሳ ያለው አዲስ ሀሳብ ደግሞ በተለይ ሪፐብሊካን ፓርቲ እና በፕሬዚዳንት ዶናልድ ትራምፕ የሚመራው አስተዳደር ይህንን አሰራር ለማስቆም እንደሚፈልጉ በተደጋጋሚ ገልጸዋል። ዋና ሀሳባቸው ቢያንስ አንደኛው ወላጅ የአሜሪካ ዜጋ ወይም ህጋዊ ቋሚ ነዋሪ ወይም ግሪን ካርድ ሆልደር ማለት ነው ካልሆነ በስተቀር ህፃኑ በአሜሪካ ምድር ስለተወለደ ብቻ ዜግነት ማግኘት የለበትም የሚል ነው። ይህ የሚደረገው የወሊድ ቱሪዝምን ወይም በርዝ ቱሪዝም እና ህገወጥ ስደትን ለመቀነስ ነው በሚል ክርክር ይፈጥራሉ። ታዲያ ይሄ ነው እንግዲህ ከባዱ። አውቃለሁ፣ ብዙዎቻችንም እናውቃለን። ቀጥታ ለመውለድ ብለው በዚህ ዓላማ ብቻ አሜሪካ የሚሄዱ ወላጆችን እናውቃለን። የሚቆዩት ለጥቂት ጊዜም ሊሆን ይችላል። ቀጥታ ለመውለድም ፐርፐዝ ብለውም የሚሄዱ አሉ።
ከዛ እዛ ሲወልዱ የሚወልዱት ልጅ ሲቲዝን ያገኛል በመወለዱ ብቻ። ታዲያ ህጉ አሁን ይሄ አከራካሪ ህግ በዶናልድ ትራምፕ እና በሪፐብሊካን እየተጠነጠነ እየተዜመ ነው ያለው። ታዲያ ህጉ ይተገበራል ወይ ነው ጥያቄው። አሁን እስካሁን ድረስ ያለው ሁኔታ እንመለከታለን። ህጉ በህገ መንግስቱ ላይ የሰፈረ በመሆኑ አንድ ፕሬዚደንት በራሱ ትዕዛዝ ወይም ኤክስኪዩቲቭ ኦርደር ብቻ ሊለውጠው አይችልም። ህገ መንግስቱን ለመለወጥ የኮንግረሱ ወይም የፓርላማው 2/3 ድምፅና የ3/4 ክፍለ ግዛቶች ድጋፍ ያስፈልጋል። ስለዚህ ዝም ብሎ አይተገበርም ማለት ነው። የፍርድ ቤት ክርክር ፕሬዚደንቱ በድንገት ትዕዛዝ ቢያወጡ እንኳ ጉዳዩ ወዲያውን ወደ ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት ያመራል። ፍርድ ቤቱ 14ኛው ማሻሻያ ለሁሉም ሰው እንደሚሰራ ከወሰነ ትዕዛዙ ውድቅ ይሆናል ማለት ነው። ታዲያ ይሄ ጉዳይ በኢትዮጵያውያን ላይ ተጽዕኖ ሊኖረው ይችላል ወይ ነው። ይህ ህግ ቢተገበር እንኳን በሚከተሉት ላይ ተጽዕኖ የለውም። አንድ ግሪን ካርድ ያላቸው ላይ ተጽዕኖ አይኖረው። ቢያንስ አንዱ ወላጅ ግሪን ካርድ ካለው ልጁ አሁንም ዜግነት ያገኛል። ዜግነት ያላቸውን በተመለከተ ደግሞ ወላጆች ዜጋ ከሆኑ ልጆቻቸውም ዜጋ መሆናቸው ይቀጥላል። ማን ላይ ነው ተጽዕኖ የሚበረታው ካላችሁ በቪዛ መጥተው ለሚወልዱ ወይም ቱሪስት ቪዛ ወይም ህጋዊ መኖሪያ ፈቃድ ለሌላቸው ወገኖች ላይ ብቻ ትኩረት ይደረጋል። በአጭሩ ጉዳዩ በአሁኑ ወቅት እንደ ፖለቲካዊ ፍላጎት እንጂ እንደ ጸደቀ ህግ ተደርጎ አይወሰድም። በ2026 ተግባራዊ የሚሆንበት እድል በህገ መንግስታዊ ክርክሮች ምክንያት በጣም አስቸጋሪ ይሆናል ነው። ስለዚህ አሁን በመወለድ ብቻ የሚገኝን አሜሪካዊ ዜግነት እናስቀር የሚለው የዶናልድ ትራምፕ አስተዳደር አዋጅ ነው። ሆኖም ያው መመሪያው ወጣ እንጂ ገና አልጸደቀም። በጣም ለመጽደቅ ከፍተኛ ችግር ይገጥመዋል። አሁን ደግሞ ወደ ጠቅላይ ፍርድ ቤት ነው ቀጥታ እየተወሰደ ያለው ይሄ ነገር ወደ ሰበር ሰሚ ችሎት ምናምን የመሳሰሉ ፍርድ ቤቶች ላይ ነው እየተወሰደ ያለው ጉዳይ። ምክንያቱም ይሄ ነገር መተግበር የለበትም። 1868 ላይ የጸደቀ ህግ ነው። አንድ ፕሬዚዳንት ስለፈለገ ብቻ ያንን መንገድ ማስቆም አይችልም ነው። ግን ምንድን ነው ያም ነገር ቢተገበር ለግሪን ካርድ ሆልደሮች ለእናንተ አይመለከትም፣ ለሲቲዝን አይመለከትም። ይሄ የሚመለከተው በቱሪስት ቪዛ ፐርፐዝሊ ልጅ ለመውለድ ብቻ በየትኛውም አይነት ቋሚ ያልሆነ ቪዛ ሄደው እዛ ለሚወልዱ ነው እንጂ ግሪን ካርድ አንደኛው ወላጅ ብቻ እንኳን ግሪን ካርድ ሆልደር ከሆነ መተግበሩ በጣም ሰፊ እድል አለው ማለት ነው። ይህንን ይመስላል እንግዲህ ዛሬ ይዤላችሁ የቀረብኩት መረጃ። ሌሎችም በጣም በርካታ መረጃዎች አሉ፣ ግን ከሰዓት አንጻር ዛሬ እነዚህም ብቻ ይዤላችሁ ቀርብ ያለው። ይሄ መረጃ በጣም ይጠቅማችኋል በእርግጠኝነት። ስለዚህ ቪዲዮውን እንግዲህ ላይክ አድርጉት፣ ሼር አድርጉት፣ ለሌሎችም ይደርሳችኋል። ይሄን ቻናል ሰብስክራይብ አድርጉ። የደወል ምልክት ከነካችሁ ደግሞ ሁሉም እንደዚህ አይነት ቪዲዮዎች ሁልጊዜ ይደርሷችኋል ማለት ነው። እንግዲህ በሚቀጥለው ጊዜ ደግሞ ተመልሰን እንገናኛለን። ያላችሁ አስተያየት ካለ ጥያቄ ካለ ያልገባችሁ በኮሜንት ሴክሽን ላይ እንደምታደርጉት እንደተለመደው ጥያቄያችሁን አቅርቡልኝ። ኮሜንት ሴክሽን ላይ ኮሜንት ስትሰጡ ግን ወይም ጥያቄ ስታቀርቡ ግን በራሱ የቪዲዮ ስር ብትሰጡ ጥሩ ነው። አንዳንድ ጊዜ ሌሎች ቪዲዮዎች ላይም ገብታችሁ የማይመለከተውን እዛ ቪዲዮ ያልተብራራ ነገር የምትጠይቋላችሁና እባካችሁ ይህን ነገር ብታረሙት የተሻለ ነው። በሚቀጥለው በሌላ ቪዲዮ ተመልሰን እንገናኛለን። እኔ ፋሲል ነበርኩኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው።